ሰላም ጤና ይስጥልን ውድ ቤተሰቦች፣ ሌላ መጅኑን የተሰኘውን ትረካ ይዘንላችሁ መጥተናል። ሰብስክራይብ፣ ላይክ፣ ሼር በማድረግ ትረካውን እንዲያዳምጡ ጋብዛለሁ። ሌላ መጅኑን። የፍቅር ምንድነት ሲፈታ ህመምነቱ ይገለጻል። አዎ እውነትም ፍቅር ህመም ነው። ከሰውነት ጀምሮ እስከ ውስጣዊ ነፍሳችን የሚዘልቅ ረቂቅ ደዌ። ህመሙ በተሰማን ቁጥር ደስ በሚል ስሜት በእያንዳንዱ ህዋሳችን ደርሶ ሐሴት የሚያደርግ ህመም። እኛም ያን ህመም እያደር ይበልጥ እንዲያመን ወደን እንመኘዋለን። ለህመሙ ስጋና ነፍሳችንን እንፈቅዳለን። ምን አይነት ያማረ ህመም! እነዛ እውነተኞቹ ታማሚያን ወይም አፍቃሪያን ከዛ ህመም መዳን ማገገም አይሹ። ይልቁንስ ከትክክለኛው ስቃይ፣ መጥፎ ስቃይ ከፍቅር ህመም ውስጥ በመውጣት በሚነዳው ድነት ውስጥ ባለው እውነተኛ ዓለም ላይ ነው። መዳን ማለት ለነሱ መታመም ነው። የፍቅር ህመም ማለት ደግሞ ለነሱ ሲገለጽ ከእያንዳንዷ የስቃይ ፍሬ የፍቅርን ጣፋጭ ወይን ጨምቆ በፍቅር ጽዋ መጎንጨት ነው። ሌላና መጅኑን ያን አይነት ህመም የታመሙ ጽኑ የሁብ ህሙማን ነበሩ። ከአራቱ ሁለፋው ራሽዲን አገዛዝ በኋላ የኡመዮች ሀገረ መንግስት የሚያስተዳድረው የአረቢያ ግዛት ውስጥ ነጅድ ወይም ሪያድ በምትባል ከተማ ውስጥ ለፍቅር ኖረው ለፍቅር የሞቱ ህያዋን፣ በፍቅር ዓለም ድሙቅ ታሪክ የጻፉ አሳዛኝ ስብዕናዎች ምዕራባዊ የፍቅር ወቄት ሲመዘኑ ከአልፈን ኡሉፍ ወንዶች አንድ እነሱ ሚዛን የደፉ የፍቅር መለኪያዎች ሸአዳኡል ሁብ የፍቅር መስዋዕትነት የተሰኙ መጅኑንና ሌላ የውልደት ጊዜያቸው በዘመነ ሂጅራ አቆጣጠር 24ኛው ሂጅራ ገደማ ላይ በሞቃታማዋ የገጠር ከተማ ነጅድ ውስጥ ነው። እንደ ኢትዮጵያ ዘመን ቀመር ደግሞ በ645 ዓመተ ልደት ላይ ነው። የሰዓድ ቢን መህዲ ልጅ ሌላ ቢንት ሰዓድ እና የመውላ ቀይስ ኢብኑ መውላ ወለድ ከአባቱ ዘንድ ቀይስ ኢብኑ መውላ የተሰኘ ሙሉ ስም ወጣለት። በኋላ ላይ በሌላ ፍቅር ደግሞ በሰዎች ዘንድ መጅኑን የሚል ቅጽል ስም ታክሎለታል። ከሌላ ጋር ከነፍሳዊ የፍቅር ግንኙነት ባሻገር በስጋ ዝምድናም ጭምር ይተሳሰራሉ። ሌላ ለቀይስ ወይም ለመጅኑን ያጎቷ ልጅ ነች። ከመጅኑን ቤተሰቦች አንጻር የእርሷ ቤተሰቦች በሀብታቸው የታፈሩና የተከበሩ መልካውያን ቢሆኑም በአረባዊ የልጅ አስተዳደግ ባህል መሠረት ከልጅነታቸው ጀምሮ በጀበሉ ሰውባን ኮረብታው ላይ በፍየል እረኝነት ከመጅኑን ጋር አንድ የበረሃ አሸዋ ተራጭተው በአንድ አኮሌ የፍየል ወተት ተጎኝተው አንድ የጋራ ነፍስ ምገው ነው ያደጉት። ያ ጊዜ ለቀይስ የሕይወቱ አስኳል ነበር። ቀይስ የሚባለው የወላጆቹን ስም አስፍቆ መጅኑን ያስባለው ፍቅር በጮርቃ ልብ ውስጥ የተጠነሰሰው ያኔ ነበር። ኮልታፋ አፉን በግጥም እንዲፈታ ያደረገው የሌላ ፍቅር ያኔ ነበር አልፍ ያለው። በዓለም ኑረት ላይ ያሳለፈው ዕድሜ ሲቆጠር ያንን ዘመን ብቻ አስልቶ ይናገራል። እጅግ የሚናፍቅና አይረሴ የሕይወቱ ክፍል ነውና ከዛ ኋላ እንደሞተ ነገር በሕይወቴ የነበርኩት ያኔ ነበር ሲል እነዛ ወርቃማ ጊዜያቶች በግጥሞቹ ይቀኛቸዋል። በጀበሉ ሰውባን የእረኝነት ወቅት በሌላ ልብ ውስጥ የቀይስ ደዌ ተጋብቶባት በሴት የልጅነት ልቧ ፍቅሩን ቋጥራለች። በዚህ ሁኔታ የልጅነት እረኝነት ጊዜያቸው አልፎ ወጣትነት ተላበሱ። ሌላና መጅኑን ላይ የአካልና የስነ ልቦና እድገት ተስተዋለ። ከዕድሜያቸው ጋር ፍቅራቸው እኩል አብሮ ገዘፈ፣ ጦፈ። ቀይስ በእሳታዊ ወጣትነቱ ላይ ልብ ውስጥ የሚፋፋመው የፍቅር እሳት በእጅጉ ተቀጣጠለ። የሌላም እንቡጥ አበባነት በዕድሜ ፍካት ፈነዳ። እንደ አረባውያን ሰህራ ባዶ ሜዳ በነበረው ሰውነቷ ላይ ጡቶቿ ጉች ጉች አሉ። እንደ ተወርዋሪ ፍላጻ ጭብጥ የማይሞላው ወገቧ ዳሌዋን አጎላ። ጸጉሯ የኮንያን ሐሮች አስንቆ ዳሌዋ ላይ ተጎዘጎዘ። ያቺ እረኛዋ ሌላ
ዛሬ ሌላ ሆነች። ውብ ውጫዊ ገጿን ከጥልቅ ግጥም አዋቂነቷ ጋር የነጅዱን ቀይስ መጅኑን አደረጉት። ጠዋት ሌላ፣ ቀትር ሌላ፣ ማታም ሌላ። እንደ ደረሳ ሲዋቅ ሁልጊዜ ሌላ ከመጅኑን አፍ ላይ ዋለች። ከፊል ወጣትነታቸውንም ያለምንም ከልካይ በሰመሪን እና ገዷ ውብ ቦታዎች አይረሴ ውብ ፍቅር ጊዜያትን አሳለፉ። ነገር ግን እነዛ ውብ ጊዜያቶች ለመጅኑንና ሌላ አይን ጨፍኑ እንደ መግለጥ ያህል ቅጽበታዊ ነበሩ። ውብ የሆኑ ነገሮች ምን ቢረዝሙ አጭር ናቸው። ውድ የሚያደርጋቸውም ይህ ተአምራዊ ጠባያቸው ነው። እናም ጊዜው በሄደ ቁጥር ዕድሜ የሚሉት ክፉ ዳኛ በግሩም ስናወጋጥሮ መተያየትን ከለከላቸው። ዳር የሌለውን መነፋፈቅ ፈረደባቸው። ከጀበሉ ሰውባን የፍቅር መቅደሳቸው ነጥሎ ሌላን ከቤት አዋላት። መጅኑንም ሌላን በየቀኑ እንዳሻው ማየት ተስኖት ሐሩር በሆነ መውደዱ ላይ ናፍቆት ታክሎበት ከውስጡ እሳተ ገሞራ ነደደ፣ ተቃጠለ፣ ተንገበገበ። ናፍቆት ጥፉ፣ ናፍቆት ክፉ ይሉኝታ አሳጥቶት እያክለፈለፈ ከሌላ ደጅ ያደርሰዋል። በግጥሞቹ ደጋግሞ ሌላን ያስቀኛል። ሌላ ይህንን ስትሰማ እንዳልሰማ ታልፈዋለች። መጨረሻም ለቄስ ፊት ነስታ ጀርባ ሰጠችው። መልስ የሚሹ ግጥሞችን ሰምታ እንዳልሰማች አለፈችው። በዚህ ድርጊቷ ክፉኛ ልቡ ተሰበረ። የልጅነት ፍቅራቸው ሌላ ላይ ተዳፍኖ እሱ ላይ ብቻ እንደተጋጋመ ተሰማው። በሌላ አለመወደድ፣ በሌላ አለመፈለግ አይነት ስሜት ደበተው። ሰር ከዓይኑ እንባ ቀረዘዘ። ልቡ ተሰብሮ ተሰቀዘ። ሕይወት ኑረቱ ቀዘቀዘ። ገጹ ፈዞ ደበዘዘ። ሙሉ ዓለሙ ተቃወሰ። የወጣት ዓመቱ ፈሰሰ። በቃ ያ መጅኑን ቄስ መጀነነ። በዚህም ሳቢያ መጅኑን ተሰኘ። ነገር ግን ያኔ ሌላም ከመጅኑን ያላነሰ የፍቅር እሳት እየበላት ማንም እንዳያውቅና እንዳይሰማባት በውስጧ ቀብረዋለች። የማትተነፍሰው የሚያቃጥል ረመጥ ሆኖባት ሁሉ ስሜቷን በሽሽግ እንደ ተጸነሰ ልጅ በሆዷ አርግዛ ሚስጥሯን ደሞ ከልቧ ማጀት ደብቀዋለች። ግና በሆድ ያለን የፍቅር ሽል አፍ ባያወራው ፍቅራዊ ሕጉ እርግዝናን ያሳብቃል። ሌላ ምንም እንኳን ለመጅኑን ግድ እንደሌላት ፊት እየነሳች ብትገፋው ስለ እሱ የሚሰማት ውስጣዊ ፍቅር ናፍቆት መሻቷን መውደዷን አፍ አውጥቶ ይናገራል። ወጣትነቷ ከመጅኑኑ ደረት ላይ ሊጥል ይገፋታል። ከውስጧ የሚንጣት የግጥም ዛር ቀይስ ቀይስ እያስባለ ሊያስለፈልፋት ይዳደዋል። ግና አትፈቅድም። ግን ደግሞ በሌላ በኩል በእሷ እጦት ወደ እብደት ጎዳና ዳዴ የሚል የነፍሷ ሰው አለ። ታዲያ ለምን ደበቀችው? ክፍል 2 ይቀጥላል።